ፊትሽ ላይ በተለይም ግንባር፣ ጉንጭና አገጭሽ አካባቢ የሚፈጠሩ ትናንሽ ከቡግር የሚያንሱ ሽፍታዎች እየተከሰቱ ከተቸገርሽ የዛሬው ቪዲዮ ላንቺ ነው። ሰላም። ዛሬ እነዚህ ትንንሹ ነው ፊታችን ላይ የሚከሰቱ ሽፍታዎች ክሎዝድ ኮሞዶንስ ወይም ፈንጋል አክኒ ተብለው ስለሚጠሩት ነገሮች ማወቅ ያሉብንን ሁሉንም ነገር በምን ምክንያት እንደሚከሰቱ፣ እንዴት ማጥፋት እንደምንችል፣ ተመልሰው እንዳይከሰቱ እንዴት መከላከል እንደምንችል እናያለን። ከመጀመራችን በፊት እንደተለመደው በቀጣይ ቪዲዮ እንድሰራላችሁ የምትፈልጉትን እንዲሁም ሌሎች ጥያቄዎቻችሁን ኮሜንት በማድረግ ጀምሩ። ብዙ ላይክ ያገኘውን ኮሜንትን በመምረጥ ለቀጣዩ ቪዲዮአችን የምንሰራበት ይሆናል። በቅድሚያ መመለስ ያለብን ጥያቄ ለምን ይከሰታሉ የሚለውን ነው። የፊታችን ቆዳ ሁልጊዜም ያለማቋረጥ የሚያከናውናቸው ሁለት ተግባሮች አሉት። እነሱም ቅባትን ማምረትና የሞተ ቆዳን ማስወገድ ናቸው። እናም በተለያዩ ችግሮች ምክንያት ቆዳችን እነዚህን ተግባሮች በአግባቡ መከወን ካልቻለ የሞተ ቆዳና ቅባት ቅልቅል የፊታችን ቀዳዳ ውስጥ በመግባት የፊት ቆዳ ቀዳዳ እንዲዘጋ ያደርጋሉ። በዚህም ጊዜ ነው እነዚህ ትንንሽ ቡግር የሚመስሉ ሽፍታዎች የሚከሰቱት። ብዙ ጊዜ እነዚህ ነገሮች አይፈርጡም ወይም ወደ ኖርማል ብላክሄድነት የሚቀየሩም አይደሉም። ብዙ ጊዜም ታዲያ ቅባትና ላበት የሚበዛባቸው የፊታችን ክፍል እንደ ግንባር፣ አገጭና ጉንጭ የመሳሰሉት ላይ ይከሰታሉ። በተለይም ፀጉራችንና የፀጉር መንከባከቢያ ምርቶቻችን የሚያርፍባቸው የፊታችን ክፍሎች ለዚህ ተጠቂ ናቸው። በሌላ በኩል ደግሞ እነዚህ ሽፍታዎች የሚመስሉ ቆዳ ላይ ፈንገስ ምክንያት የሚከሰቱ ሲሆን ፈንጋል አክኒ ተብለው ይጠራሉ። ብዙ ጊዜ ከአየር ንብረት መቀዝቀዝ ጋር ተያይዞ የሚከሰት ቆዳችን ላይ የፈንገስ ማደግ ሲኖር የሚከሰቱ ወይም ከባድ ይዘት ያላቸውን ክሬሞች ከተጠቀምን በኋላ የሚፈጠሩ ናቸው። ፊታችሁ ላይ ወፍራም የሆነ የፊት ክሬሞችን መቀባት የምታዘወትሩ ከሆነ፣ የፀጉራችሁ ቅባቶች ፊታችሁን ከነካ ወይም ፀጉራችሁ ስታይል ስታደርጉ ፊታችሁ ላይ የሚያርፍ ከሆነ፣ የሞተ ቆዳ በወቅቱ የማታስወግዱ ሲሆን፣ ቅባትነት ያለው የፀሐይ መከላከያ ወይም ሰንስክሪንን የምትጠቀሙ ከሆነ የፊታችሁ ቆዳ ወይም ፖር የሚዘጋ ይሆናል። ከዚህም በፊት ብዙ ጊዜ ያወራ ነው ቢሆንም ደግሜ የምነግራችሁ ነገር በሳምንት አንድ ጊዜ የግድ የፊታችሁን የሞተ ቆዳ ማስወገድ ወይም ኤክስፎሌት ማድረግ ያስፈልጋል። እነዚህ ትንንሽ የፊት ላይ የሚከሰቱ የፊት ሽፍታዎች አንደኛው ፊታችን ኤክስፎሌሽንን መፈለጉን የሚያሳዩ ምልክቶች ናቸው። የእናንተ ፊት ላይ የተከሰተው ፈንጋል አክኒ ወይም ክሎዝድ ፖር የትኛው አይነት እንደሆነ መለየትም ያስፈልጋል። ፊታችሁ ላይ ያሉት እነዚህ ትንንሽ ቡግሮች ወይም ሽፍታዎች የሚያሳክካችሁ ከሆነ፣ ሲያልባችሁ ቆዳችሁ የሚቆጣ ከሆነ በፈንገስ ምክንያት የሚከሰት ወይም ፈንጋል አክኒ ተብሎ የሚጠራው አይነት ነው። በተቃራኒው የማያሳክካችሁ ከሆነ፣ ስትነኩት ብቻ የሚታወቃችሁ ከሆነ ደግሞ ቆዳ መዘጋት ወይም ክሎዝድ ኮሞዶንስ ተብለው የሚጠሩት በቆዳችን ስር የተዘጋባቸው ቅባትና የሞተ ቆዳ ሲኖር የሚፈጠሩት አይነት ናቸው። እነዚህን ሁለት ነገሮች መለየት መቻል በዋነኝነት በምን ምክንያት እንደተከሰተ ለመለየት ይረዳችኋል። በሳምንት ቢያንስ አንድ ጊዜ ኬሚካል ኤክስፎሌሽንን መጠቀም፣ ለዚህም በውስጣቸው ሃይድሮሊክ አሲድ የያዙ ኤክስፎሌተሮችን መጠቀም ይኖርባችኋል። የቆዳችን ቀዳዳ ውስጥ ተዘግተው ሽፍታን የሚፈጥሩ ቅባትና የሞተ ቆዳ ክምችቶችን በቀላሉ ለማንሳት ያስችሉናል። ፊታችን ለቆዳችን አይነት ተስማሚ የሆኑ ክሌንዘር ፌስ ዎሽን ወይም ሳሙና በመጠቀም መታጠብም ይመከራል። ይሄ በየቀኑ ልናደርገው የሚገባን ተግባርም ነው። ሌላኛው ፊታችሁ ላይ የምትጠቀሙትን ማለስለሻ በአግባቡ መምረጥ ነው። ይህም ማለት ማለስለሻን ማቆም አለባችሁ ማለት ሳይሆን ወፍራም ይዘት ካላቸውና የቆዳ ቀዳዳን ከሚዘጉ ማለስለሻዎች ይልቅ ቀላል ይዘት ያላቸውን ማለስለሻዎች ፊታችሁን ከታጠባችሁ በኋላ በንጹህ ቆዳችሁ ብቻ መጠቀም ይመከራል። ሌላኛው ልትረሱት የማይገባ ፀጉራችሁን ስታይል ስታደርጉ ፊታችሁን እንዳይነካው ጥንቃቄ ማድረግን አትርሱ። የፀጉር ቅባት፣ ኮንዲሽነርና ፀጉራችሁን ስታይል ማድረጊያ ጄሎች ፊታችሁን ሲነኩት ቆዳችሁ ሽፍታ እንዲፈጠር ይሆናል። እነዚህን ነገሮችም ሁልጊዜም ቢሆን ፊታችን ላይ ተጽዕኖ የሚፈጥሩ በመሆናቸው ማስተዋል ያስፈልገናል።
ሌላኛው እጃችን ቆሽሾ ፊታችንን መንካት ነው። እጃችሁ ቆሽሾ ፊታችሁን ስትነኩት ፊታችሁ ላይ ሽፍታ ሊፈጠር ይችላል ወይም ቆዳችሁ ሽፍ ሊል ይችላል። ለዚህም እጃችሁ ንጹህ ሆኖ ብቻ ፊታችሁን መንካት ይኖርባችኋል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።